ከወድ የዘለለው ንስሐ ሰበከ ጎባጣን አቀና መንገድ ጠራጊ ነው የመቅረዙ ፋና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናቱ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች፣ ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ እንደምን ሰነበታችሁ? ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖታችን አምድ መሰረት በትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዞን ቅሸት ማህበር በ2018 ዓመተ ምህረት በኪነ ጥበብ አምድ ክፍል እየተዘጋጀ ወደ እናንተ የሚቀርብላችሁ የግጥም መርሃ ግብራችን ነው። የግጥሙ ርዕስ ሕግ ሁሉ ተሽሮ ዓለም ቅጡን ሲያጣ ከማዕፀን ተመርጦ በረኸኛው መጣ። ግጥሙን አዘጋጅተን ወደ እናንተ የምናቀርብላችሁ በኪነ ጥበብ ክፍል ያለን በጋራ በመሆን ነው። ውድ ክቡራን አድማጮቻችን እስከ መርሃ ግብሩ ፍጻሜ ድረስ በጥሞና ታዳምጡን ዘንድ በልዑል እግዚአብሔር ስም በትህትና እንጠይቃለን። የበረሃ አንበሳ ዮሐንስ እርሱ ነው ከማኅፀን ሳለ ከወድ የዘለለው ሕግ ሁሉ ተሽሮ ዓለም ቅጡን ሲያጣ ሕግ ሁሉ ተሽሮ ዓለም ቅጡን ሲያጣ ከማኅፀን ተመርጦ በረኸኛው መጣ። ትውልድ ተቅበዝብዞ ሲያጣ መድረሻውን የሰራዊት ጌታ ሰው መርጦ ላከልን። በቃሉ የሚያጽናና የሚሰብክ ወንጌልን አይቶ አዘነልን። አበዛው ምሕረቱን በዮሐንስ አድሮ አጽናና ትውልዱን። ትውልዱ ጎስቁሎ አጥቶ ሰላሙን በአባታችን አድሮ አበዛልን ፍቅሩን። ከባርነት ወጣን አዳነን ፈወሰን። በአባታችን አድሮ አበዛልን ፍቅሩን። ከባርነት ወጣን አዳነን ፈወሰን። የታሪክ ባለቤት የኢትዮጵያ አለኝታ የታሪክ ባለቤት የኢትዮጵያ አለኝታ የበረሃው መናኝ የትውልድ ስጦታ ከላይ የተቸረን ከሰራዊት ጌታ ለዓለም የሚያለቅስ ሳይሰለች ጧት ማታ እሱ እንደ ጧፍ ነዶ ሆነልን መከታ። ድንቅ ነው እግዚአብሔር በቅዱሳኑ ላይ ታምራት ሲሰራ አየን ወንቅሸት ላይ። ሙታንሳው ወንቅሸት ከስም ሁሉ በላይ ጸጋን ያለብሰናል በሕይወታችን ላይ። ሙታንሳው ወንቅሸት ከስም ሁሉ በላይ ጸጋን ያለብሰናል በሕይወታችን ላይ። እግዚአብሔር ባይተክለው ይደርቅ ነበረ፣ ዛሬ እንዲህ አብቦ ማንየው ነበረ። ትእዛዙን ጠበቀ እርሱስ መሰከረ፣ ፍቅርን አስተማረ በዓለም እየዞረ። እስኪ በቁም ነገር ሰዎችን መስክር፣ እንደ አባ ዮሐንስ የታልና መምህር። ራሱን በነጻ ሰውቶ የሚኖር ጣዕሟን እና አምሮቷን ትቷት ይችን ምድር አስረክቧልና ራሱን ለእግዚአብሔር። እንደ ሻማ ቀልጦ ቢሆንልን መብራት፣ ለሆድ ያደሩቱ ግብዞች ገፉት። እንደ ሻማ ቀልጦ ቢሆንልን መብራት፣ ለሆድ ያደሩቱ ግብዞች ገፉት። ግርማ ሞገሳችን ልዩ ስጦታችን ግርማ ሞገሳችን ልዩ ስጦታችን የወንቅሸት ገዳም አምባ መጠጊያችን። በደም አሻራ ሰርተውት የኛ አባት ዮሐንስ ዓለም ተደነቀ ሕሙማን ሲፈወስ። ሙታኖች ሲነሱ በመንፈስ ቅዱስ መድረሻውን አጣ ከሳሹ ዲያብሎስ። የእግዚአብሔር ቸርነት አይነጥፍም ዘወትር በአባታችን አድሮ ገለጸልን ምስጢር። የእግዚአብሔር ቸርነት አይነጥፍም ዘወትር በአባታችን አድሮ ገለጸልን ምስጢር። ታድለን ነበረ ብናውቀው ጊዜውን፣ ጽድቅ የሚፈጽሙ ቁመው ከፊታችን። ስለኛ አለቀሱ ለመኑ ምሕረቱን፣ ስለ በደላችን ትቶ መቆጣቱን። ጭራሽ ላከልነ መርጦ ዮሐንስን፣ ወንጌሉን በተግባር የሚፈጽሙትን።
ሊያድነን ወደደ ሳያይ በደላችን። ይህ የሕግ መምህር ሳየው ዘወትር ቃሉ ይጣፍጣል ይዘንባል እንደማር። ኃጢአትን አርቆ የሚሰብክ ፍቅር የእግዚአብሔር መናኝ ነው የድንግል አሽከር። ኃጢአትን አርቆ የሚሰብክ ፍቅር የእግዚአብሔር መናኝ ነው የድንግል አሽከር። የእግዚአብሔርን ትእዛዝ ቢጠብቅ ሕግጋት ቦታ ይጠቅመዋል ይሁዳ ቀናበት። የአባ ዮሐንስን ግፍ ምን ሊገልጸው ቃላት? ይስሙ ሁላቸውም ምድርና ሰማያት በበረሃው መናኝ የሚፈጸመውን በደልና ክፋት። ለተዋህዶ አርማ መከታ ቢሆናት ጊያዝና ዴማስ ተነሱ ሊያፈርሷት። የእግዚአብሔርን ምሕረት ቸርነቱን ጠሉት አንድ ጊዜ ተጽፏል ስማቸው በጥፋት። የእግዚአብሔርን ምሕረት ቸርነቱን ጠሉት አንድ ጊዜ ተጽፏል ስማቸው በጥፋት። በነጻ ቢሰጠው መንፈስ ቅዱስን ያላበል ደሞዝ ፈወሰ ሕዝቡን። የሚያስፈራ ዘመን ነቢያት ጽፈውታል። ዛሬ ገንዘብ እንጂ ሰውን ሰው ጠልቶታል። አዋቂ አላዋቂ ሕጉን ሽረውታል። ማዳኑን በድፍረት ሲቃወሙ አይተናል። የእግዚአብሔር ፍቅርን በነጻ ሰበኩት። በረሃውን ለምለም ገነት አስመሰሉት። ዓለምን በመዞር እንደ ሐዋርያት ተናገረ ለዓለም የጌታን ቸርነት። ዝም አላለምና እርሱስ ተናገረ። ድንግል አማላጅ ናት ብሎ መሰከረ። ባታዊ ዮሐንስ እውነት ተናገረ። ድንግል አማላጅ ናት ብሎ መሰከረ። ባታዊ ዮሐንስ እውነት ተናገረ። በዚህ የበሳጨው ያነ የአውሬው መንፈስ ሽክስ ከፈተ በአባ ዮሐንስ። የግብረ አበሮቹ የእሱ የሆኑት ማሳደድ ጀመሩ ይህንን ንጹሕ አባት። ትእዛዘ እግዚአብሔርን ሲጠብቅ አይተውት አያውቁትም እንጂ ይህ ለእነሱም ነበር። አይገባቸው አለ ለከንቱ ሰው ክብር። ባህታዊ ለሀገር ዋልታም ሀገር ናቸው። መቅሰፍቱን በጸሎት የሚያበርዱ ናቸው። የማይነካውን እየነኩ ገብተው በቁማቸው ሞቱ ከእግዚአብሔር ተጣልተው። የማይነካውን እየነኩ ገብተው በቁማቸው ሞቱ ከእግዚአብሔር ተጣልተው። ይመስክር የዓለም ሕዝብ ስለ አባ ዮሐንስ። ጥላ አልዘቀዘቀም ሲያንጽ ቤተ መቅደስ። ስሙን እየጠራው የእስራኤልን ቅዱስ። እኛ ምስክር ነን ሁሉም ሲጠቃለል በመንፈስ ቅዱስ። የሰማዩን መስኮት ክፍት አድርጎለት ጧት ማታ ወደ እርሱ ሲያለቅስ በጸሎት። ቃል ኪዳን ጠባቂ የበረታ በእምነት ከ8ኛው ሺህ ቅልቅል የለበት። የወንጌል ገበሬ ምትክ የለሽ አባት። ድንቅ ርኅራሄ የሚያዝን ለፍጥረት። ጥፋትን የማይወድ የሚያሰጥ ምሕረት። ድንቅ ርኅራሄ የሚያዝን ለፍጥረት። ጥፋትን የማይወድ የሚያሰጥ ምሕረት። ያልታደለ ትውልድ ስናየው በትኩረት ባህታዊ ሲሳደብ ያሳዝናል በእውነት። ከአባቶች ጸሎትን ቀርቦ እንደመጠየቅ ያልታደለ ትውልድ አየነ ሲማቀቅ። በከንቱ ጥላቻ ዘመኑን ሲያጠናቅ በምድር ሰላምን እረፍትን ሳይወደው ደግሞ በላይ ሀገር ሲኦልን ዘነጋው። እንግዲህ አንድ ሰው ለመሆን በቂው የእግዚአብሔርን ሰዎች በፍርሃት ማክበር ነው። በሰማይ በምድር ተድላ ደስታ ነው። በረከትን መልበስ ያየነው ይሄን ነው። እንግዲህ አንድ ሰው ለመሆን በቂው የእግዚአብሔርን ሰዎች በፍርሃት ማክበር ነው። በሰማይ በምድር ተድላ ደስታ ነው። በረከትን መልበስ ያየነው ይሄን ነው። ምን ያለ አመራረጥ ምን ያለ ጸጋ ነው። ሁሉን ሰው በኩል ዓይን የሚያስተዳድረው። እንኳንስ ለሰው ልጅ ሲራራ ለእንስሳው። ጥፋትን አይወድም አዛኝ ነው ልቦናው። እውነትም ምርጥቃ ሁሉ የታደለው። ኢትዮጵያዊ መናኝ ለሁሉ ኩራት ነው። ሹመት ከሥላሴ ጸጋን የለበሰው። ለድሃው ደራሽ ነው ጸሎቱ ኃይል አለው። ኢትዮጵያዊ መናኝ ለሁሉ ኩራት ነው። ሹመት ከሥላሴ ጸጋን የለበሰው። ለድሃው ደራሽ ነው ጸሎቱ ኃይል አለው። የአንዳንዶች ልቦና ተይዞ በክፋት
የአንዳንዶች ልቦና ተይዞ በክፋት የወንጌሉን አባት በከንቱ ከሰሱት። የእግዚአብሔር ማዳኑ ይህ ሁሉ ታምራት ለእነርሱ አሉባልታ ሆነባቸው ስተት። ከእውነት ጋር ተጣልተው ተጓዙ በሐሰት፣ ቃሉን በደፈናው ፍርዱንም ዘነጉት። ከእናታቸው ማህፀን ተሰርተው ለጥፋት፣ ሰሪው እንዳይሰራ ሆኑበት እንቅፋት። እነርሱ ለጥፋት ሲሮጡ ለርኩሰት፣ የእኛ አባት ዮሐንስ አስቀመጠ ታሪክ በአምላካችን ፊት። ለሰውም ደስታ ምድራችን ቀደሳት። የኛ አባት ዮሐንስ አስቀመጠ ታሪክ በአምላካችን ፊት። ለሰው ደስታ ምድራችን ቀደሳት። የሰማዩን መስኮት ከፍቶት ለዘላለም፣ የሰማዩን መስኮት ከፍቶት ለዘላለም፣ ድሃው ጠግቦ አደረ በወንቅሸት ገዳም። ወዳጁን አክባሪ ቸሩ መድኃኔዓለም ያከበራቸውን አሳልፎ አይሰጥም። ስለ ቅዱስ ስሙ ጥራጊ ቢመስሉም ክብሩ ከፍ ያለ ነው ይደነቅ ይህ ዓለም። አንደበቱ አመስጋኝ አይደክመው ሲዘምር፣ የምስራቹን ቃል ፈትፍቶ ሲያስተምር። በስምንተኛው ሺህ ጎስቁሎ ይሄ ምድር ተነሳ ዮሐንስ ሊሰብክበት ፍቅር። ገና ከማህፀን ተመርጦ በእግዚአብሔር ተነሳ ዮሐንስ ሊሰብክበት ፍቅር። ገና ከማህፀን ተመርጦ በእግዚአብሔር። ጻድቃን ሲበዙልን ህዝቡ ደስ ይለዋል። ጻድቃን ሲበዙልን ህዝቡ ደስ ይለዋል። ተድላና ደስታ ሰላምና ፍቅር በምድር ይሰፍናል። ይህን ያላወቁ ግብዝ ሰዎች አሉ፣ ከአባታችን ጋር በከንቱ የሚጣሉ። አጥንታቸው ነቅዞ በቅናት ያብዳሉ። ባልሰሩት ቦታ ላይ የኛ ነው ይላሉ። የበግ ለምድ ለብሰው ይመላለሳሉ። ብኩርናቸው የለም እንደ ኤሳው ሽጠው። ጌታን አያውቁትም ሆድ ነው አምላካቸው። ሴራ ተተብትቦ ሞልቶ ባይምሯቸው የተሰራ ናፍረስ ሆኗል ዓላማቸው። በጎ ማሰብተው ቅን ልቦና ናቸው። የተሰራ ናፍረስ ሆኗል ዓላማቸው። በጎ ማሰብተው ቅን ልቦና ናቸው። እኛስ ታድለናል ተሰጥቶናል አባት። ከመዓት ወጥተናል ከባዕድ አምልኮት። ዛሬ ሌላ ሕይወት አውቀናል ሃይማኖት። በዮሐንስ አድሮ ገልጾልናል እውነት። መንፈስ ቅዱስ አድሮ በአባ ዮሐንስ ላይ የነጻነት ሕይወት ታወጀ ዛሬ ላይ። ደስታ ወሐሴት ሆነ በምድር ላይ። የነጻነት ሕይወት ታወጀ ዛሬ ላይ። ደስታ ወሐሴት ሆነ በምድር ላይ። የጌታን ቸርነት እስኪ ተመልከቱት። የጌታን ቸርነት እስኪ ተመልከቱት። ወዳጁን መረጠ ሕዝቡ እንዲድንለት። ምድሪቱን ብቻዋን ስለማይተዋት በአመፀኞች መሃል አስነሳ ደጋባት። ቀድሞ የነበረ በቅዱሳን ነቢያት፣ በኋላም ተገልጦ አድሮ በሐዋርያት ሕዝቡን ያድን ነበር ከታሰረበት። አሁንም ሕያው ነው ድንቅ ነው ምሕረቱ። በአባ ዮሐንስ ላይ ታየ ቸርነቱ። አሁንም ሕያው ነው ድንቅ ነው ምሕረቱ። በአባ ዮሐንስ ላይ ታየ ቸርነቱ። ሰነፎች ተነሱ ቁረጡ ለስራ፣ ሰነፎች ተነሱ ቁረጡ ለስራ። ወሬ መለቃቀም አያዋጣም ሴራ። እንደ አባ ዮሐንስ ሰርቶ ማሳየት ነው። በመክሊቷ ትርፏን ንጹሕ ባህታዊ ነው። በሕዝቡ ተወዳጅ የምሕረት ዕቃ ነው። አባ ዮሐንስን አጥብቆ የሚጠላው የአውሬው መንፈስ ዲያብሎስ ብቻ ነው። የተስተካከለ አእምሮ ያለው ሰው መንፈሳዊ ጀግና እንዴት ይጠላን ሰው? እረ የዘመኑ ሰው ማስተዋል አቁሟል። ከእግዚአብሔር ሰዎች ጋር ሲጣላ ይታያል። ምሕረቱን ተወና ጨለማውን ወዷል። ከእግዚአብሔር ሰዎች ጋር ሲጣላ ይታያል። ምሕረቱን ተወና ጨለማውን ወዷል። ዓለም ለቅዱሳን ስላልተገባቸው ዓለም ለቅዱሳን ስላልተገባቸው ይንከራተታሉ ገብተው በየዋሻው። ጽድቅን ለመፈጸም ግፍን ተሸክመው የተስፋዋን ፀሐይ ይጠባበቃሉ በሃይማኖት ጸንተው። ሕግን ለመፈጸም ገባ ከምናኔው የበረሃው መናኝ መች ሆድ አታለለው። በስምንተኛው ሺህ ጌታዬ እያለ ነው። እንባው ምንጭ ሆነ ደረቱ ወንዝ ነው። ለትውልድ አለኝታ ምክንያት አደረገው። ወደ ሰማይ ጮኸ እግዚአብሔርን ጠራው። ይህን ሕዝብ ማረው እያለ ሳይደክመው። ወደ ሰማይ ጮኸ እግዚአብሔርን ጠራው። ይህንን ሕዝብ ማረው እያለ ሳይደክመው። እንግዲህ ትውልድ ሆይ ንቃበት በጊዜህ። እሳትና ውሃ ከፊትህ ቀርቦልህ። እጅህን ስደደው ከወደድከው መርጠህ።
ወንቅሸትን ውደድ ይቅርብህ ጨለማው ከላይ እንዳይብስህ ነክተህ የጌታን ሰው እውር ከመሪው ጋር ተጣልቶ በድፍረት ሐሳር ሆነብተኝ በስቶ መቃዠት ከአባ ዮሐንስ ጋር መጣላት በቅናት የመከራ ዶፍ ነው ሳይተኙ መቃዠት ከአባ ዮሐንስ ጋር መጣላት በቅናት የመከራ ዶፍ ነው ሳይተኙ መቃዠት ዓለም ሽምጥጥ አርጋ እውነቱን ብትቀብር ዓለም ሽምጥጥ አርጋ እውነቱን ብትቀብር ታሪኩ ተጽፏል በሰማይ በእግዚአብሔር ከሳሽ ቢሆኑበት ሐሰትን አንግሰው ብርሃኑን ጨለማ ጣፋጩን መራራ ቢል የዘመኑ ሰው ስራው ይቀጥላል ፈቃድ እግዚአብሔር ነው ስላሴ መርጠው ጸጋውን ከላይ ነው የአይሁድ ፈሪሳዊ ቢበዛበት ዛቻው የበረሃው መናኝ ማነው የሚያስፈራው ቅዱስ ገብርኤል ቁሟል እሱን ሊጠብቀው የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል እንዳለው የበረሃው መናኝ ማነው የሚያስፈራው ቅዱስ ገብርኤል ቁሟል እሱን ሊጠብቀው የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል እንዳለው ጌታ ያልተከለው ምን ቀን አድጎ ያውቃል ጌታ ያልተከለው ምን ቀን አድጎ ያውቃል ወቀሳ ማይሻ ሳይነኩት ይደርቃል ታዲያ አባ ዮሐንስ ሁል ጊዜ ያብባል ጸጋው እየበዛ ታሪኩ ተስፋፍቷል እንግዲህ አትልፋ በእግዚአብሔር ቃል ጸንቷል የሥጋ ምኞቱን አምሮቱንም ትቷል የቅዱሳንን መንገድ ፈሩን ተወስኗል በኃጢአት ከሚገኝ ገንዘብ ይልቅ እግዚአብሔርን መርጧል ስለ ሕዝቡ ኃጢአት ለማልቀስ ወስኗል በኃጢአት ከሚገኝ ገንዘብ ይልቅ እግዚአብሔርን መርጧል ስለ ሕዝቡ ኃጢአት ለማልቀስ ወስኗል በጫት በሲጋራ ደንዝዞ ትውልዱ ሕጉን ሽረን ነበር ቀርቶ መዋደዱ ፍቅርን ሰበኩልን አሉን ተዋደዱ በጽድቅ ጎዳና መሩን በመንገዱ በዚህ ክፉ ዘመን ተገኝቶ ዮሐንስ አሽቶ ሊቀማቸው ጎመጀ ዲያብሎስ ከላይ ከስላሴ ስለለበሰ ኃይል ጠላት ባጠመደው ተንኮታክቶ ወድቋል የስላሴ ባሪያ ባለቱ ላይ ቆሟል ጸጋውን አብዝቶ አንድ ጊዜ አቁሞታል የእግዚአብሔር መናኝ ነው የሚያስፈራው የለም ሌት ተቀን አይተኛም ቸሩ መድኃኔዓለም ይጠብቃቸዋል ጻድቃንን አይተውም የጠላትን መንጋጋ አድቅቆ ይሰብራል እርሱ ወዳጆቹን ካውሬው ይታደጋል የጠላትን መንጋጋ አድቅቆ ይሰብራል እርሱ ወዳጆቹን ካውሬው ይታደጋል ስለ በደላችን ቢያለቅሱልን ጸንተው ክፉዎች ተነሱ ሊያጠፉብን ደፍረው አለመተዋወቅ ለዚህ ዳረጋቸው ሳይድኑበት ቀሩ በከንቱ አጉረምርመው ይህ ያለቀ ዘመን ደግ ሰው ጠፋበት ጻድቅን ማሳደድ ስራ አድርገው ያዙት ሀገርን ማስረገም ማስመታት በመቅሰፍት አዝኖልን እግዚአብሔር እራርቶ ለመንገው አባ ዮሐንስን ሾመልን ሙሉ ሰው የጻድቅ ሰው ጸሎት ድውይ ይፈውሳል ካጋንንት ወጥመድ ከሞት ይታደጋል የጻድቅ ሰው ጸሎት ድውይ ይፈውሳል ካጋንንት ወጥመድ ከሞት ይታደጋል ላልሰራ ይጭነቀው ታሪክ ለሌላቸው በአሜት በስድብ ጊዜያቸው ላለቀው የበረሃው መናኝ ምን ይጎልበታል እድሜውን በሙሉ በስራ ውሎታል በጸጋው ተጠቅሞ ዓለም አስደምሟል ጥንተ ጠላታችን ዲያብሎስ ተቃጥሏል እንቆቅልሽ ፈቺው የኛ ርስት ወንቅሸት በረድኤት የሚያኖር የጨለማው መብራት ግርማ ሞገሳችን የሌለው ተምሳሌት እንቆቅልሽ ፈቺው የኛ ርስት ወንቅሸት በረድኤት የሚያኖር የጨለማው መብራት ግርማ ሞገሳችን የሌለው ተምሳሌት ሰበከ ሞባታናከና መንገድ ተራይ ነው የመቅረዙ ፋና ውድ ክቡራን አድማጮቻችን
እንደምን ቆያችሁን? እነሆ ስትከታተሉት የነበረው መንፈሳዊ የግጥም መርሃ ግብራችን እዚህ ላይ ጨርሰናል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ ቸርን ሰንበት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። ከኋላዬ ያለ ከእኔ ይበረታል በነበልባል እሳት በመንፈስ ያጠምቃል ምንም አይገባል